በጣም ብዙ ጊዜ ብዬዋለሁ ኤቭሪ ቪዲዮ ላይ ነው የምናገረው ቴክ ኬር yourself በቃ ትዳሩ ለሽንሽብ ቢሆን ያንግ ሆኚ ራስሽን ፏ ንጹህ መሆን አለባት በቃ ሴት ልጅ ውበቷ ነው በየትኛውም ዘመን የምትመዘንበት ነው ኤኒዌይስ እንግዲህ በዚህ ውስጥ ሰው እንደ ሰላም ጋር ስለናችሁ ይታያለው ታቻለው አካባቢ ሰላም ተመችኝ ነው ዛሬ ተመልሻለሁ የጸጉር ትሪትመንት አደረገውችን ለእጅ ለእግሬ ምናምን የምጠቀማቸው ነገሮች ዛሬ ቪዲዮ ልሰራ አስቤያለሁ ሶ አብረን እንስራ ተመልሻለሁ ለጸጉሬ ነው ማዘጋጀው ሁለት እንቁላል እና ለሚያሳክክ ይሆናል አይደል በውሃ ምክንያት አላውቅም ፍሮፎር ይሁን ምን ይሁን በውሃ ነው የሚመስለኝ ፍሮፎር አይመስለኝም ሰው ለሱ ግማሽ ነው የሚጠቀማለው እና ዘይት ዘይቱን ቆይ መጀመሪያ እንቁላሉን ልምታና ከዛ ሳያችሁ አንተ ላይ እንደምትፈልጉት እንዴ ወይም ትንሽ በዛ ያደርጋል ምክንያቱም አላውቅም ትንሽ ብዛትም ስላለኝ አይበቃኝም ማለት ነው ሌላኛው ምንድነው ለተረከዝ ለእጅ ምናምን እኔ እጅን ይሆናል አይደል በሽንት ቤት ኬሚካሎች ምናምን ስንጠቀም ለምሳሌ ቃ ስለምናጠብ እጃችን የሆነ ይሻክራል ሶ እንድለሰልስ ምንድነው የምጠቀመው ሱካርና ዛሬ በቃ የራሴ ቀን ነው ትናንትና ስራ በጊዜ ሰርቻለሁ እናም ደግሞ ለዛሬ በቃ ለቪዲዮ አቅጄ ተነስቻለሁ ግድ ነው ፍላጎትም ስላለኝ አለልኝ ይሄ ለእጅና ለእግሬ ነው በኋላ ሳይቻለው ውጤቱን ማለት ነው እዚህ እጅና እግሬ ማለት ነው ይሁን እግራችን ዘፍዝፈን ከታጠበን በኋላ በዚህ በጣም ማሳጅ እናደርግና ከዛ ተጣጣም ነው ቀላል ነው እኔ ደግሞ አንዳንዴ አላቅም በቅዝቃዜው አላቅም ከንፈሬ ስለሚደርቅ ምንድነው ማደርገው ሎሚ ላይ ሱካር እንዲያደርግና የማሳጅ አደርጋለሁ በኋላ ሳይሆን ሁሉም አሁን ልጨርስ ምንድነው የሚቀረኝ ሎሚ ቀራ የጸጉሬ እንትን ላይ ትንሽ እየጣፍታ ነው የማደርገው አናውዝ ምንም መስራት ነው ዲቴል አንዳንዴ እንቁላልን ሽታ ትንሽ ይይዛል ሎሚ ማለት ነው እንግዲህ እናደርጋለን ጨርሻለሁ ይሄ የእግሬና የእጄ የከንፈሬ የሆነ የጸጉር መቀባ ራሱ አለ ሁሉም ስለዚህ በእጄ እንገባ ሼር ያደርጋል ቼክ አደርግና ሼር ላይ ስትገቡ
ቆይቼ ይህንን መጠቀም ከጀመርኩ ፀጉሬ ነው ግን ቀለም ስለተቀባው አንዳንድ ልጆች ጓደኞች ናቸው ፀጉርሽ መደረሻሽ ነው የሚሉት ግን እየተማርኩ ነው ሳም በመጨረሻ ፀጉርሽ ተመረመረ ነው የሚሉት ግን ስለምጠብቀው ወደሰለ ኢንፎርሜሽን በተለይ የሚበላሸው ፀጉሬ ፍሪዝ ካበዛው ተፈቶ ሲቀመጥ ምናምን ግን ደግሞ ይመለሳል ማለት ነው ማለት በስነ ስርዓት ከእንክብካቤ ምናምን ይዘው ይመለሳል Kan berdekat kazal. Begitu mereka misalkan kan kita kampung apa nama? Karena ini lekin di shampoo, lekin di conditioner, ini berdekat mana? Kita semua ada. መጥቻለሁ ይሄንን ይመስላል ፀጉሬ ስታጠብ ይቀንሳል አፋሽ ባልሲት አፋችሁ ባሉ ምክንያቱም ስራ ስለምንሰራ እጃችን የሆነ ይደርቃል ምናምን ከታሻካራይ ነው እግራችን ምናምን ስለምንቆም
እያስባለሁ እንበላ ሁሉም ቸርሰንብቱ በቀጣይ ቪዲዮ እስክንገናኝ አሁን ላይ ቦርጬ እዚህ ጋር አይመስለኝም የለኝም ግን ባይኖረኝም ስፖርት መስራት አቁሜያለሁ። አሁን ወደ ስፖርት እመለሳለሁ። ስፖርት እንሰራለሁ፣ አብረን እንሰራለን። በቀጣይ ቪዲዮ አንድ እሱ ነው የሚሆነው። ሌላኛው አንድ ሌላ እቅድ አለ። ከተሳካ ፋይን በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሼር አድርጉ። ለምታበረታቱኝ በጣም አመሰግናለሁ። በጣም ቃላት የለኝም። ላይክ ሼር ኮሜንት ጻፉ፣ አስተያየት ስጡ። ይሄንን ታስተካኪ ምናምን በርግጥ ያው ቪዲዮ እየሰራው አይደለም ግን ቢሆንም ባይ ሮቦኛል ስለታጠብኩኝ ነው። ቁርስም አልበላው። ቁርስ መብላት አለብኝ። ባይ እንዴት እንደወደድኩ እንደዚህ ጸጉሬ እንደዚህ ጎፈሬ ሲሆን ምናምን ነው እንጂ መለከት ለማንኛውም